ሩታን መዳር ብንፈልግ ወይም ደግሞ እሷ ብትፈልግ ከማንም በላይ ደግሞ ቅብር አድርገን የማይታወቅ ድግስ በቃ እንደ ደግሰን እንድራታለን። በፈለገችው እሷ ብቻ ፍላጎቷ ከሆነ ማለት ነው። እንደ አንዳንድ ሰዎች ተገዳ ምናምን ሳይሆን በፍላጎቷ ፈልጋው ከሆነ ድል አድርገን እንደግስላታለን። እኛ ራሱ ታይቶ የማይታወቅ ጭፈራ እንጨፍራለን ለሩትዬ በፍላጎቷ ካገባች ማለት ነው። እንደ አብርሽ ተገዳ ሳይሆን በፍላጎቷ ወዷት ተንበርክኮ ቤተሰቦቿን ጠይቆ እሷን አፍቅሮ በቃ ፍቅርሽ ሌት ተቀን አላስተኛኝ ብሏል፣ በህልሜ ሁላ እያየሁሽ ነው ብሎ የሚያገባ ሰው ከመጣ ሩትዬም ከወደደችው እኛ ራሱ ማለት ነው ታይቶ የማይታወቅ ጭፈራ ጨፍረን እንድራታለን ማለት ነው። ድግሱንም አለን ከጎናችሁ ነው እንድራለን ማለት ነው። በመቼም ስማችን ጠፍቷል። እናንተ የመዳም ቅመሞች ለዩቱበር ብራችሁን እየሰጣችሁ እየተባልን አይደለ? ከሰጡት ጋር ስሜ ስለጠፋ የመዳም ቅመም በመባል እኔ ለሩትዬ የመልሱን እችላለሁ ማለት ነው። ምላስ መልሳታለሁ ማለት ነው። ምላሹን እኔ ነኝ መልሳ ሙሉ ወጭ ችዬ ማለት ነው። ሩትዬ ስታገባ ሙሉ ወጭ ችዬ ምላሹን እኔ ነኝ መልሰው ማለት ነው። ሰርጉን እንኳን አቅም የለኝም በዛሬ ውድነት በዛሬ ሰርግ እችላለሁ የምልበት አቅም የለኝም። ነገር ግን ምላሹን መልሳታለሁኝ ማለት ነው። እና አያቀተኝም እንደምንም ብዬ ማለት ነው። ውጥር አድርጌ ዝጭ መዲያን ቤት ስር ታደርግና ሩትዬ ሳገባች እኔ መልሳታለሁ። እኔ የምለው ነገር ማለት ነው ደግሞ ወደ ሰርግ ዞራችሁ አንዴ ወደ ልጅ አንዴ ወደ ሰርግ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። በነገራችን ላይ ፈረንጁ ይመቸኛል ማለት ነው። ምክንያቱም ምን ጊዜም ከሩታ ጎን ነው ባይቀይረው ማለት ነው። እኔ መቼም የሰው ልጅ ዛሬ ጊዜ አይታመንም፣ አድሮ እየተቀየረ ስለሆነ ካልተቀየረ ፈረንጁ ይመቸኛል በዚህ ከቀጠለ ማለት ነው። እና ምን አለ ዛሬ ምን አሉ እዮባና ፈረንጁ የውጭ ዜጋ ሩታ ልታገባ ነው። ርዕሱ እንግዲህ የውጭ ዜጋ ነው የሚለው። ሀበሻ ሰልችቷታል በቃ ሩታ አብርሽ ማለት ነው። ሀበሻ ወንድ እንዲያታገባ ነው ያደረጋት አብርሽ ማለት ነው። በቃ ስልችት ነው ያላት። የሀበሻ ወንድ ዞር ብላ ራሱ እንዳታይ ነው ያደረጋት። ምክንያቱም አልተንከባከባትም። የፈረንጁ ወንድ ወይም የውጭ ዜጋ ወንድ ሆኖ በሆነ እንኳን እርጉዙና ማለት ነው ሚስቱን እንደ እንቁላል እኮ ነው የሚንከባከቧቸው። የእውነቴን ነው የምላቸው የውጭ ዜጎች ሚስቶቻቸውን እንደ እንቁላል ነው የሚንከባከቡላቸው። እግሬሽን ልጠብሽ ምን እንኳን አርግዛ ማለት ሳታረግዝ ራሱ ማለት ነው ምን ልሆንልሽ፣ ልሰቀልሽ፣ ልፍረጥልሽ፣ ምን ልሆንልሽ፣ እንደ እንቁላል ልጠበስልሽ፣ ልቀቀልልሽ እኮ ነው የሚሉት የውጭ ዜጎች አሉ። እኔ ያግብቻ አላውቅም በነገራችን ላይ የውጭ ዜጋ የማግባት አላማውም የለኝም። ነገር ግን ሲሉ ሰምቼ ነው ማለት ነው። እና ለማንኛውም ጋይስ ማለት ነው እና ሩትዬ ውጭ ዜጋ ልታገባ ነው። ሩትዬ በነገራችን ላይ አላማዋ ነው ይመስለኛል ልጇን ማሳደግ ነው አሁን ላይ። ምክንያቱም እንደ እናት አሁን ላይ ያው ትዳር ብትይዝም ልጇን አታሳድግም ሳይሆን በቃ ግን ሙሉ ለሙሉ ልቧንም አሚሯንም ሁሉ ነገሯንም ልጇ ላይ አድርጋ ልጇን በጥሩ ሁኔታ በጥሩ ስነ ምግባር የተወሰነ እድሜ እስከሚደርስ ድረስ ብታሳድገውና የእናትነት እንትኑን ብታሳርፍ ጥሩ ነው ማለት ነው። ምክንያቱም አንድ ሰሞኑን ቲክቶክ ላይ እየተዘዋወረ ካያችሁ አንድ ቪዲዮ አንድ እዮባ የሚባል ዘፈን በእናቴ ስም ነው የምጠራው፣ እንዲሁም ደግሞ ምንም የሆነ ዘፈን ብቻ ምን ልበላችሁ ጋይስ ማጣት ማግኘቱ ለኔ ብርቅ አይደለም ምናምን የሚል ነው ዘፈኑ ማለት ነው። ከፍ ዝቅ ማለቱ ምናምን ነው የሚለው ዘፈኑ እዮባና እና አባቴ ጋር እኔን እርጉዝ ሆና ነው እናቴ የተለያየችው እና እናቴ ብዙ መከራ ውስጥ ሆና ነው ያሳደገችኝ ምናምን ብዙ መከራ ውስጥ ብዙ ስቃይ ውስጥ ሆና ነው እኔን ያሳደገችኝና የምጠራው ለራሱ በእናቴ ነው ምናምን እያለ ኮርቶ ሲናገር ነበር ማለት ነው። እና የሩትዬ ልጅም ነገ ጧት ላይ እንደዚህ ኮርቶ እንዲናገር ሩትዬ ትልቅ መስዋዕት መክፈል አለባት ማለት ነው። እሷም እንግዲህ ለልጄ ጠንካራ ናት፣ ልጄ ሁሉ ነገሬ ነው፣ ልጄ መጽናኛዬ ነው ምናምን ብላለች ማለት ነው። እና አሁን ላይ ልጇን የማሳደጉ አላማ ነው እንጂ የማግባት አላማ ወይም ደግሞ ጭራሽ የውጭ ዜጋ ምናምን እንደዚህ የምታስብ አይመስለኝም። ካላችሁ ግን ችግር የለውም፣ ካገባችም እኛ ደስ ይለናል። ታይቶ የማይታወቅ ጭፈራ ማለት ነው። ቲክቶክ ላይ በቃ በገሱ እየተሰቀሉ ታይቶ የማይታወቅ ጭፈራ ማለት ነው። እንደዛ ነው ጨፍረን ድል ባለ ሰርግ ማለት ነው። ልክ እናንተ ድል ባለ ሰርግ እንዳላችሁት እንትናዬ ማለት ነው ፈረንጁዬ፣ እኛ ከጎንህ ነን። ድል ባለ ሰርግ እንድራታለን ማለት ነው። ድል ባለ ሰርግና አብርሽ አሁን እኮ ነገሮችን እያደረገ ያለው በነገራችን ላይ ተገዶ ነው። ሩታ እኮ እቺ ሄርሜላ እኮ እያስገደደችው ነው። ትናንትናውን በግዲ ሱፍ ልበስ በግድ እሱ ሱፍ ማለት ነው ሱፍ አንጥቼልህ ምናምን እያለች ማለት ነው እዛ ስትቅለበለብ እሱ እጁን ኪሱ አድርጎ አብርሽ ምንም አልመሰለውም። ሱፍ ሺ ጊዜ ለብሰዋል ለእናቴ ምንም አይመስለውም። አብርሽ ሺ ጊዜ ሱፍ ስለለበሰ ምንም አይመስለውም። እና ልጅቱ እያስገደደችው ነው ማለት ነው። ልክ እንደ አብርሽ የሚያስገድዳት ሰው ሳይሆን ሩታን
ለሩታ የምንመኝላት እንደነገርኳችሁ በቃ ፍቅርሽ መድረሻ ሳጥቶኛል የሚል ማለት ነው። አፍቅሬሻለሁ፣ ወድጄሻለሁ፣ ካንቺ ውጭ መላወስ አልችልም፣ ሌላ ሴት ማየት አልችልም፣ ወደ ቀኝ ወደ ግራ መዞር አልችልም። ፊት ለፊቴ ድቅን የምትዩ አንቺ ነሽ። ሩታ የምትባል እንቁ ሴት ናት። ሩታ የምትባል ጠንካራ ሴት ናት። ፊት ለፊቴ ላይ ድቅን የምትለው በህልሜ የምትመጣው እሷ ናት። ወደ ቀኝ ወደ ግራ አላይም የሚል ወንድ ከመጣ ማለት ነው። አዎ የሚል ወንድ ከመጣ ሩታም ደግሞ ተወደደችው ካፈቀረችው ይገባሏ። ከዛኛ እንደግሳለን። ድግ ምንድን ነው የሚባለው? ድል ያለውን ድግስ እንደግሳለን ማለት ነው። ድል ያለውን ድግስ ደግሰን እንድራታለን ማለት ነው። ሩታን ድል ያለ ጭፈራ ጨፍረን እንድራታለን ማለት ነው። አለንላችሁ፣ ከጎናችሁ ነን ማለት ነው። እናንተ ልትድሯት አስባችሁም እንደሆነ እኛ ከጎናችሁ ነን ማለት ነው። ፈረንጁ እና ዛሬ እንደዚህ ሲባል ነበረ ልላችሁ ነው ጋይስዬ ማለት ነው። ሩትዬ ልታገባ ነው ሲል በቃ ደስ አለኝ እኔ ማለት ነው። የሰው ደስታ እንግዲህ የሰው ልጅ ደስ ሲለው ማለት የሰው ደስታ የሚያስደስተው ሰው ጥሩ ነው ማለት መልካም ሰው ነው ይባላል። ለሰው ልጅ ደግሞ መደሰት ነው። የሰው ልጅ ክፉ ነገር ሲያገኘው በክፉ ነገሩ መደሰት ሳይሆን ደስ በሚለው ነገር መደሰት ነው ማለት ነው። በክፉ ነገር የምትደሰቱ የሰው ልጅ ክፉ ነገር አጋጥሞት ደስ የሚላችሁ ሰው ይኮላችሁ ያ ክፉ ነገር እዛ ሰው ላይ ያጋጠመው ክፉ ነገር እናንተም ላይ መድረሱ አይቀርም ማለት ነው። ግን በደስታው ስትደሰቱ የደስታው በረከት ራሱ ወደ እናንተ ሊመጣላችሁ ይችላል ማለት ነው እና ደስ ብሎኛል ማለት ነው። በወሬ ካልቀረ እነ ፈረንጁ እንትን ታሉ። ግን እነ ፈረንጁ በጣም ተንኮለኛ ናቸው። ምን እንደሩ ታውቃላችሁ? እንደ አንዳንዴ ሰው ተገዳ ምናምን ካልሆነ በራሷ ፍላጎት ካል ተገዳ የሚሉት እኮ አብርሽን እየነኩ ነው ማለት ነው። አቤት ተንኮለኛ ናቸው። ይሁን አብርሽን እየነኩ ተገዳ ካልሆነ እንደሌላ ሰው በፍላጎቷ ከሆነ እኛ ድል ባለ ሰርግ ነው የምንድራት ምናምን እዮባ እንደዛ ይላሉ ማለት ነው። አብርሽን ሊናኮ ነው ማለት ነው እንግዲህ እና አብርሽ እንግዲህ እኛ ፈትፋቾችም አንዳንድ ሰዎችም እባክህ እየተገደልክ ነው አንተ ልብህ የፈለገውን አይደል ልብ ፈልጎት አይደለም እያደረክ ያለው ይቺ ሄርሜላ የምትባል ምንም በቃ ክብሯን ዝቅ አድርጋ ያንተንም ክብር ዝቅ እያደረገች ነው። እባክህ ከዚህ ከልጅ ተነጠል። እኛ እኮ የግድ ከሩታ ጋር ሁን አንልም። ከሩታ ጋር ከተለያየህ ነገር ግን ከማይሆነ ሰው ጋር ትሁን፣ ከማታፈቅረው ሰው ጋር ትሁን፣ ከሚያስገድድ ሰው ጋር ትሁን። ሰው ማለት ነው የራሱን ክብር ካልጠበቀ ሌላን ሰው ለራሱ ያሰድባል። ያቺ ሄርሜላ ክብሯን አጠብቅም። ዝርክርክ ያለ ሴት ናት ማለት ነው። ምክንያቱም የሴት ክብር ይሄ አይደለም። የሴት ክብር እንደዛ አይደለም። ራሷ ክብሯን ዝቅ አድርጋ የአብርሽን ክብር ራሱ ዝቅ ነው የምታደርገው ማለት ነው። የእውነቴን ነው የምላችሁ። ሰው የራሱን ክብር ከፍ ሲያደርግ ክብሩን ሲጠብቅ የራሱን ክብር ያስጠብቃል ማለት ነው። እና ወደ ሀገር ጀፍ እያላችሁበት ሰላማችሁ ብዙ ትርፍ ይበልኝ። እስከ ቪዲዮ መጨረሻ ተከታተላችሁኝ እጅግ ከልብ አመሰግናለሁ። ባይ ሩትዬ ካገባችሁም ለድገሳው ተዘጋጁ። ባይ